መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእግዚእ መልአክ በላይ ለማርያም ላይ ረፈ ከመእዜን ወዳቱ አኩቱ ወፈ እግዚአብሔር አሜን። ሲሳይ ልቦና መጽሐፍ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱስ ወንጌል መልካሙን የምስራች የትውልዱን ብስራት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችን ደግሞ ሰሚ ጆሮና አስተዋይ ልቦና ይሆናል። ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ሲያትል እና የፖርትላንድ ኦሪገን አይዳሆ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን መልአከ አሜን መምህር ቀሲስ ዶክተር ፋሲል የዚህ የሀገረ ስብከቱ ዋና ስራ አስኪያጅና የደብረ አሜን ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መልአከ ሕይወት መምህር ቀሲስ ወንዲፍራው የዚህ የሲያትል በዓታ ለማርያም ቤተክርስቲያን ዋና አስተዳዳሪ፣ ክቡር አባታችን መልአከ መንክራት መምህር ቀሲስ አንዱዓለም የፖርትላንድ ኦሪገን ደብረ መንክራት ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ ክቡር ሊቀ ጠበብት መንክር ክቡር ሊቀ ጠበብት ፋኑኤል፣ ክቡር መጋቤ ምስጢር ኃይለ ሥላሴ ከፍ ያለው፣ የተከበሩ ወንድማችን መልአከ ምሕረት መምህር ዘማሪ ቀሲስ ወንደሰን በላይ በዩናይትድ ኪንግደም የሼፊልድ ቅዱስ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ክቡራን አበው ካህናት፣ ሊቃውንተ ቤተክርስቲያን የጠራናችሁም ያልጠራናችሁም መምህራነ ቤተክርስቲያን፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ወንድሞቻችንና እህቶቻችን ከሩቅም ከቅርብም ተሰብስባችሁ ከእመቤታችን በረከት ለማግኘት የተገኛችሁ ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም መቅደስ ለገባችበት ዓመተ ክብር በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። አሁንም እንኳን አደረሳችሁ። ጸኒሃ ጸናይክዎ ለእግዚአብሔር ሰምዓኒ ወተመይጠኒ። ቆይቼ እግዚአብሔርን ደጅ ጠናሁት፣ ሰማኝ፣ ጆሮውንም ወደ እኔ ዘንበል አደረገልኝ። ከጥፋት ጉድጓድ ከጭቃ ረግረግም አወጣኝ። ወአውፅአኒ እማዘቅተ ሕርትምና ወእምጽቡር አምዓም ይላል። እጅግ ወገብ ከሚይዝ ረግረግ መራመድ ከሚከለክል ጭቃ ጎትቶ አወጣኝ። ጨንቆኝ ቸግሮኝ ከፍቶኝ አዝኜ አንገት የሚያስደፋ ሐዘን ቢገጥመኝ ወደማያሳፍረው አምላክ ቀና ብዬ ለመንኩት። ሰማኝ። ሰምዓኒ ወተመይጠኒ። ወደ እኔ ፊቱን መለስ አደረገና ማጣቴን መንጣቴን መገርጣቴን መውደቄን መከፋቴን መጉበጤን ሳያይ የማያዳላው አምላክ፣ ችላ የማይለው አምላክ፣ ሲጠሩት የሚሰማ አምላክ፣ ጆሮን የፈጠረውን አምላክ ስማኝ አልኩት። እሱም ሰማኝ። ወደ እኔም ጆሮውን ዘንበል አደረገ። ከጉድጓድም አወጣኝ። ጭንቀት ከበዛበት ከመከራ ሕይወት፣ ሐዘን ከበዛበት ሕይወት አወጣኝ። ሕመምና መከራ ካለበት ሕይወት አወጣኝ። ከረግረግ ጭቃ ውስጥም አወጣኝ። የመከራውን ብዛት መገፋቱን፣ ማጣቱን፣ መጨነቁን በጭቃና በረግረግ እየመሰለ መዝሙረኛው ዳዊት ይነግረናል። እግዚአብሔር አወጣኝ ይላል።
እግዚአብሔር ሰሚ ነው። ሌላ ቦታ ላይ ዘፈጠራው ለዓይን እይሰምዕ ይርእኑ ይላል። ወዘተከላው ለእዝን እይሰምዕኑ ዓይንን የፈጠረ አያይምን? ጆሮንስ የተከለ አይሰማምን? ይላል። እግዚአብሔር ይሰማል። ስሙ የተመሰገነ ይሁን። ደግመን ደጋግመን እንድንጠይቀው የሚፈልግበት ጊዜ አለ። እግዚአብሔር ሁል ጊዜ ይሰጣል። ቢሰጥ አያልቅበትም። አንዳንድ ጊዜ ቶሎ ይሰጣል። አንዳንድ ጊዜ ደጅ አስጠንቶ ይሰጣል። ባለመስጠት ውስጥም ይሰጣል። ሲከለክለንም እግዚአብሔር ልክ ነው። አንዳንዴ እኛ በፈለግነው መንገድ ውስጥ አልተገኘንም ይሆናል። እግዚአብሔር በወደደው መንገድ ከቆምን ደግሞ ደስተኞች ነን። ሰው የለመነውን ሁሉ ስላላገኘ እግዚአብሔርን ሊያመሰግነው ይገባል። በሕይወታችን ትልቁ ደስታችን እግዚአብሔር መሆናችን ነው። ሁሉም ቦታ የምናገረው ይሄንን ነው። የሰው ትልቁ ደስታው የማን መሆኑ ነው? የእግዚአብሔር መሆኑ ነው። የማንጸጸትበት ደስታችን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። በብዙ ነገሮች ተጸጽተን ይሆናል። በትዳራችን ሁሉ ተጸጽተን ይሆናል። በገዛነው ዕቃ ባልገዛሁት ይሄን ዕቃ ባላገባው ብለን እናውቃለን። ይሄ ሁላችንም ውስጥ ያለ ጉዳይ ነው። እንደው ትዳር ባልያዝኩ ብቻዬን ይሻለኛል ያልንበት ጊዜ አለ። ወንዶችም ሴቶችም ባልበላሁ ብለን እናውቃለን። ባልለበስኩ ብለን እናውቃለን። ባልተፈጠርኩ ብለንም እኮ እናውቃለን። ነገር ግን እግዚአብሔር አምላኬ ባልሆነ ብለን እናውቃለን። ነገሩን እስኪ የማንጸጸትበት ባልሆነ የማንለው አንድ ቢኖር እግዚአብሔር ብቻ ነው። ክብርና ምስጋና ለስሙ ይሁን። ሁሌም ትክክል ነው እግዚአብሔር። ስለዚህ ምን መከራ ቢደቁሰን እንኳን እግዚአብሔር አምላኬ ባልሆነ ብለን አንጸጸትም። አንተን ባላመለኩ አንለውም። ምክንያቱም እርሱ ሁልጊዜ ትክክል ነው። በእኛ ሕይወት ውስጥ፣ በእኛ ጓዳ፣ በእኛ ትዳር፣ በእኛ ኑሮ፣ በእኛ ቀጣይነት ባለው ሕይወት፣ በእኛ ፍጻሜም ማን ትክክል ነው? እግዚአብሔር ትክክል ነው። እግዚአብሔር ሁል ጊዜ ትክክል ነው። በሕይወታችን የሚሆነው ነገር ሁሉ ደግሞ ለመልካም ነው። ስለዚህ ማጣት ቢኖርብን እንኳን ደጋግመን እንጠይቀዋለን እንጂ የማንጸጸትበት ጥጋችን ስለሆነ ትተነው አንሄድም። ወዴት እንሄዳለን? ደቀ መዛሙርቱን ጌታ ኢየሱስ ክርስቶስ ህብስት አበርክቶ ሕዝቡን ከመገበ በኋላ ደቀ መዛሙርቱን ወደ ማዶ እንዲሻገሩ ግድ አላቸው ይላል። ከዚያ እሱ ተራራ ላይ ወጣ። በማግስቱ ህብስት አበርክቶ የመገበው ሕዝብ ፈልጎት ያለበት ድረስ መጣ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ እንጀራ ስለበላችሁ ፈለጋችሁኝ አላቸው። አዎ አሉት። እስራኤል አይዋሹም፣ ድፍረታቸውም የሌለ ነው። አባቶቻችሁ በምድረ በዳ መና በሉ ሞቱ። እናንተም ደግሞ የበልታችሁ ልትሞቱ ትፈልጋላችሁ። ሞትን የሚያሻግረውን እንጀራ ፈልጉት እንጂ ለሆዳችሁ አትከተሉኝ፣ ለነፍሳችሁ ተከተሉኝ ሲል ነው። ሃይማኖት ለምድራዊ ቁሳቁስ የምንከተልበት የምንኖርበት ወይንም የምንጠለልበት ታዛ አይደለም። ሃይማኖት ዘላለማዊነታችንን የሚያሳይ ነው። ተሻግረን የምንኖር ነን እኛ ክርስቲያኖች። አሁን እዚህ ያለ ነው። ተሻግረን ደግሞ እንኖራለን። ቅድም ቅዳሴው ላይ ሰምታችኋል። ኦ አንትሙ ህዝበ ክርስቲያን በከመ ተጋባእክሙ በዛቲ ዕለት ከማዊ አስተጋብእክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚ። ነፃ በምታወጣ በኢየሩሳሌም ቅድስት በሆነች በደብረ ጽዮን በዚያ የሰበስባችሁ እንሰበሰባለን። እዛ የምንኖር ሰዎች ነን። ታሪካችን በዚህ የሚያበቃ አይደለም። ይሄ ዓለም ድካም የበዛበት ነው። ድካም የሌለበት የምንኖርበት ሌላ ዓለም አለ። ይሄ ዓለም ፈተና ውጣ ውረድ የበዛበት ነው። ውጣ ውረድ የሌለበት ሌላ ተድላና ደስታው የማይቋረጥበት ምስጋና ብቻ ሕይወት የሆነበት ሌላ ዓለም አለ። ያም ለእኛ የተዘጋጀልን በሰማያዊት ያለች መንግሥተ ሰማያት ቅድስት ደብረ ጽዮን ብሎ አባ ሕርያቆስ የነገረን እሷ ናት። ነፃ የምታወጣ ኢየሩሳሌም የእሳት ድንኳን ወደ ተተከለበት ያስገባችሁ ይለናል። እግዚአብሔር ለዚያ ክብር ያብቃንላችሁ። ከዚያ የካህናት አለቃ ኢየሱስ ክርስቶስ ወዳለበት ያግባችሁ። የሞተልን የተቤዠን ተራቅቶ ያለበሰን ተርቦ ያበላን ሁላችንም ሙሉ እንድንሆን ምንም እንደሌለው የሆነው እርሱ ወዳለበት ያስገባችሁ ይልና እነሆ የተሳለ የፊቱ መልክ በዚያ አለ ወህየ ሀሎ መልክዐ ገጹ ስዑል ይላል። የልጁን መልክ እንድንመስል የተሰራን እኛ መጨረሻ ላይ የተሳለ የፊቱን መልክ በሰማያት ባለችዋ በማትፈርሰው መቅደስ ውስጥ እናየዋለን። ክብርና ምስጋና ለስሙ የሆነ አባቶቻችን አለ። ስለዚህ የእኛ ሕይወት በዚህ የሚያበቃ አይደለም ማለት ነው፣ ጅማሬ ነው። እግዚአብሔር ፍጻሜያችንን ያሳምረልን። ስለዚህ እዛ ለሚኖር ሰው ምድር ላይ በሚገጥመው ነገር በእግዚአብሔር አይጸጸትም ነው ማለት። እናም እግዚአብሔር በሕይወታችን ሁልጊዜ ትክክል ነው። እግዚአብሔር ምንድን ነው? እንደምን አረፈዳችሁ?
እግዚአብሔር በሕይወታችን ምንድን ነው? ሁልጊዜ ትክክል ነው። በትዳራችን ልክ ነው። በኑሯችን ልክ ነው። ውጣ ውረድ በበዛበት ፈተናችን እግዚአብሔር ልክ ነው። አይሳሳትም እግዚአብሔር። ነገሮች ሁሉ እኛ ጋር የሆኑት በበጎ ነው። አምልኮታችን ማጣታችን አምልኮታችንን አያዛንፈው። እግዚአብሔርን ማምለካችንን ለድርድር አንሰጠውም። የእግዚአብሔር መሆንን ምን ብናጣ ብንቸገር፣ ምክንያቱም አንድ ቀን አለ እግዚአብሔር እኛን የሚጎበኝበት፣ አንድ ቀን አለ ጨለማችንን የሚያበራበት፣ ሐዘን ትካዜያችንን የሚያስወግድበት፣ የደከመ ጉልበታችንን የሚያድስበት የሚያበረታበት አንድ ቀን አለው እግዚአብሔር። ሲመጣ እኛን እንደገና አዲስ የሚያደርግበት ቀን አለው እግዚአብሔር። ሁሌ ላመለኩት፣ ለጸኑት፣ ለጠየቁት፣ ለጠበቁት የሚጎበኝበት ቀን አለው። መዝሙረኛ ያለው ይሄንን ነው። ቸግሮኝ አጥቼ እግዚአብሔርን ደጅ ጠናሁት፣ በጣም አቆይቼ ደጋግሜ በአንድ ጉዳይ ላይ ለመንኩት። ሰምዓኒ ወተመይጠኒ፣ ሰማኝ፣ ወደ እኔ ፊቱን መለሰ። መድኃኔዓለም ፊቱን ወደ ሁላችን የሚመልሰው እግዚአብሔር ለጠየቁት ቅርብ ነው። ልባቸው ለቀና እግዚአብሔር ቅርብ ነው። ለሚማጸኑት ቅርብ ነው። ቅሩብ ለየዋሃነ ልብ ይላል። ልባቸው የዋህ ለሆነ ለማያጉረመርሙ እግዚአብሔር ቅርብ ነው። በማጣታቸው ቢጨነቁም እንኳን ምን አርጌ ነው ለማይሉ እግዚአብሔር ቅርብ ነው። በሕይወቴ ያደረግከው በጎ ነው፣ ሐዘኑን አልቻልኩትም ለሚሉት ጆሮውን ዘንበል ያደርጋል። ዛሬ በምናከብረው በዓል ውስጥ ብዙ ዞረን የእግዚአብሔርን በረከት የምናገኝባቸው ባለብዙ ታሪኮች አሉ። ሰማያዊ መልአክ አለ፣ ተልእኮውን በአግባቡ የፈጸመ። ምድራውያን ታማኝ አማኞች አሉ፣ ስለታቸውን ለመፈጸም እግዚአብሔርን ደጅ ጠንተው ባገኙት ነገር የረኩ። ደግሞ የሁላችንም የመገኘታችን ምስጢር ደግሞ አለች፣ የመድኃኒታችን እናት ድንግል ማርያም፣ ስሟ ለዘላለም የተመሰገነ ይሁን። ስለዚህ በዚህ ውስጥ ሁሉ እግዚአብሔር የጸኑትን፣ የተማጸኑትን፣ የጠበቁትን እንደሚጎበኝ የምናይበት ነው። እናም ዳዊት ከረግረግ አወጣኝ፣ ከጭቃ ረግረግ አለ። የጭቃ ረግረግ ምንድን ነው? ከጭንቀት ከጉድጓድ አወጣኝ። ጉድጓድ ምንድን ነው? እጅግ አስጨናቂ የሆኑ ሕይወቶች ናቸው። በዘመነ ብሉይ ልጅ ማጣት፣ ያለ ልጅ መኖር መርገም ተደርጎ ይታሰባል። ከዚህ በላይ አዘቅታ እርትምና የለም። ከዚህ በላይ የጭንቀት ጉድጓድ የለም። ያየ ሁሉ ከንፈሩን የሚመጥባችሁ ሲሆን፣ ያየ ሁሉ የሚያፈቅር እሱን የሚያፋጭባችሁ ሲሆን፣ ያየ ሁሉ የሚጠቋቆሙባችሁ ሲሆን መኖር ሞት ይሆናል። በብሉይ ኪዳን ዘመን መኖር ሞት ነው። በእንደዚህ አይነት ሕይወት ውስጥ ሐናና ኢያቄም እግዚአብሔርን የሚያምኑ የሚያመልኩ እግዚአብሔርን የሚፈሩ በጎ ሰዎች ነበሩ። ይሄ ሁሉ በሰው ዘንድ ሚዛን የለውም። ስለዚህ በማህበራዊ ኑሮ መካከል ብቸኛ ያደረጋቸው ልጅ ማጣታቸው ነው። በምድር ውስጥ ባለው ቁሳቁስ አልጎደለባቸው። ነገር ግን ቤታቸው ድክ ድክ የሚል አንድ ሕፃን ልጅ መጥፋቱ በትካዜ እንዲኖሩ ሕይወታቸውን በሙሉ አንገታቸውን እንዲደፉ አደረጋቸው። ግን እግዚአብሔርን መለመን አላቋረጡ። ይማጸኑ ነበር፣ ይለምኑ ነበር። ክሌቱ አይሁድ አመ በከዩ ብካዬ ረከቡ ወለተ ዘሳሰሰ ቢጌጋዬ። ሁለቱ አረጋውያን አለቀሱ ረጅም ዘመን። ጸንዐ ጸናዕክሙ እንዳለው እንደ ዳዊት እነሱም ጸኑ፣ ቆይተው ደጅ ጠኑት። ከዚያም በኋላ ምሕረትን የምታሰጥ አበሳ በደልን የምታስደመስስ መንግሥተ ሰማያት መርታ የምታስገባ አልጫውን የሰው ልጅ ሕይወት እንዲጣፍጥ የሕይወት ጨው፣ የሕይወት የፍቅራችን መነሻ፣ የድኅነታችን መነሻ፣ የሁሉ ነገር በረከታችን፣ ሕይወታችን፣ ቅድስናችን የሆነውን ክርስቶስን የምትወልድ እናት ወለዱ። ክብርና ምስጋና ለአምላካችን ይሁን። ቆይተው ደጅ ስለጸኑ ስለጠበቁት ዘጸና ቢዲሃ ይበልጥ ፍሬያ ነው። በለሱን የጠበቀ ንገሩኝ፣ በለሱን የጠበቀ ምን ይላል መጽሐፍ? ፍሬውን ይበላል። ምንም ሌላ ማሳ መሄድ አያስፈልግም። ከዚያው ካገኘን እግዚአብሔር የሰጠንን እንበላለን። መጽሐፈ ሩት ላይ ሞዓባዊቷ ሩት ኑኃሚንን ተከትላ ወደ ከነዓን እስራኤል ከገባች በኋላ ቤተልሔም ከደረሰች በኋላ የቦዔዝ እርሻ ላይ ነበር የምትቃርመው። ከዛ ምንድን ነው ያላት? ኢትባኢ ውስተ ገራይተ ባዕድ ነው፣ ወደ ሌላ እርሻ አትሂጂ፣ ሌላ ቃርሚያ አትቃርሚ፣ ታሪክሽ እዚህ ነው፣ ሕይወትሽ እዚህ ነው አላት። ቦዔዝ ኢዮቤድን ወለደ፣ ኢዮቤድ እሴይን ወለደ፣ እሴይ ዳዊትን ወለደ፣ ዳዊት የክርስቶስ አባት ሆነ፣ ሩትም የክርስቶስ አባት ሆነች፣ እናት ሆነች። የክርስቶስ እናት ሩት የሆነችው ሌላ እርሻ ስላልቀየረች ነው። እግዚአብሔር በእኛ ላይ ታሪክ እንዲሰራ ቦታ ለመቀየር ጥሩ ነው። አጽንዖ በዓት ጸንዐ ጸናዕክሙ ለእግዚአብሔር። ማጣታችን ማይጠፋችንን ማላላት የለበትም። በቤታችን ውስጥ ያለው መከራ እንድንሸከመው የተሰጠን መስቀል ሊሆን ይችላል። በእግዚአብሔር መማረር የለብንም። የሆነ ቀን እግዚአብሔር ጨለማውን ያነጋዋል።
የሆነ ቀን ያደርገናል። ቀንበሩን ያነሳዋል እግዚአብሔር። እኛን የሚጎበኝበት ቀን አለ። ስሙ የተመሰገነ ይሁን። ስለዚህ ጸንቶ መጠበቅ ነው። እንደ መጠበቅ ያለ የለም። ኢትባይ ውስጥ ገራ ይተባይ ወደ ሌላ እርሻ እንዳትሄጂ፣ አትሄድ ወደ ሌላ ቦታ። ማይተባችንን የሚያላላው የግምት ኑሮ ነው፣ የግምት ጉዞ። ያንንም ማረፍ ስለምንፈልግ ሳናርፍ እንሞታለን። የሚያሳርፍ እግዚአብሔር ነው። የሚሰማን ግን ያርፋል ይላል። መድኃኔዓለም ያሳርፈን ሁላችን። ስለዚህ ጠብቁት፣ እግዚአብሔርን ጠብቁት፣ ደጅ ጥኑት። ጠበቁት። ኢያቄምና ሐና የጥሩ ሃይማኖተኛ ምሳሌ ናቸው። በማጣት ውስጥና በመነቀፍ ውስጥ የሚኖሩ ግን የሆነ ቀን ነቀፌታዬ ከላይ ላይ ያነሳል እግዚአብሔር ብላ የምትጠብቅ እናት ሐና ማኅፀኗ ምናልባት የኪሩቤል ትከሻ የሚሆንበት ቀን እየደረሰ ነው። ከሷ በምትገኘው ንዕድ ክብር ሰማይና ምድር የማይወስኑት ይወሰናልና የማይቻለውን የምትችል የማይወሰነውን የምትወስኑን እግዚአብሔር ሲጎበኘን ጥሩ ነው። እግዚአብሔር ለክብሩ የተጠቀመባቸው ሰዎች በታሪክ ውስጥ ብዙዎቹ በጣም የተለፋባቸው ናቸው። የተስፋው ልጅ ይስሐቅ ሊወለድ አብርሃምና ሳራ ለፍተዋል። እምትውልደ አንስት አልቦ ዘየአብዮ የተባለለት ከሴቶች መካከል የሚተካከል የለም የተባለለት ዮሐንስን ለማግኘት ኤልሳቤጥና ዘካርያስ በጣም ለፍተዋል። ልጅ አጥተው በስተርጅና ብዙ ኖረዋል። ብዙ እና አቡነ ኢየሱስ ሞዓ ወላጆቻቸው ልጅ አጥተው ለምነዋል። አቡነ ገብረ መንፈስ ቅዱስ ስምዖን አቅሌስያና ስምዖን በኒሳ ሚኖር በሃቲ አውሉድ በከዩ መጠና ዓመታት 30 ዓመት ጠብቀዋል ገብረ መንፈስ ቅዱስን ለማግኘት። የተወለደው ልጅ ግን ከ30 እልፍ የሚበልጥ ከፀሐይ በላይ ሆኖ የሚጸልይ ባህር ውስጥ ገብቶ የሚጸልይ 60 አናብስትና 60 አናብርት የሚከተሉት 562 ዓመት ያለ እህል የሚኖር በመብረቁ አጋንንትን ድል የሚያደርግ የክርስቶስን ስም ከፍ አድርጎ የሚያውጅ እኛንም የእግዚአብሔር የሚያደርገው ነውና ክብርና ምስጋና ለአምላካችን ይሁን። እግዚአብሔር መጨረሻ ላይ ልክ ነው። ስለዚህ ከሰው የእግዚአብሔር ጉብኝት ይሻላል። እግዚአብሔር እስከ መጨረሻ ነው የሚሰጠን። ሰው ሲሰጠን ላዩን ነው። ሰው ሲሰጠን ድንግት በኋላ ርቦን እጁን እንድናያርገው ነው። እግዚአብሔር እስከ ጥግ የሚያጠግብ አባት ነው። እሱ ከጎበኘን የመጨረሻው ጉብኝት የሱ ይሆናል። መጠበቅ ጥሩ ነው። ጸኔሃ ጸናይክሙ ወደ እግዚአብሔር ሰማነው ተማይጠኒ ወአውፃኒ ማዘክተርትምና ጽኑ ከሆነ ረግረግ ውስጥ ከጉድጓድ ውስጥ አወጣኝ። ወንጽውራማ ጥልቅ ከሆነ ረግረግ እጅግ ይዞ ከሚያስቀር ረግረግ መራመድ አቅቶኝ ነበር። እዛው ወኛ አውጣኝ አልኩት። አወጣኝ። ብዙ ወገባችንን የያዘን እምነታችንን ያላላ እግሮቻችን እንዳይራመድ የከለከለ በሐዘን የደቆሰን በሰው ፊት ልንናገረው የፈራ ነው። ብዙ ነገር ቤታችን አለ። ዝም ብላችሁ አውጣኝ በሉት፣ እሱ ያወጣል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ያወጣው ተመልሶ አይገባም። እግዚአብሔር ያነሳው አይወድቅም። እግዚአብሔር ያለበሰው አይገፈፍም። ያከበረው አይዋረድም። ያዳነው አይታመምም። ሲፈውስ ህመምን ከነሰንኮፉ ነቅሎ ነው። አልጋ ተሸከመኝ ይላል። ከ40 ዓመት በኋላ ሰው በሳምንት ህመም ውስጥ መንቀሳቀስ አይችልም። እግዚአብሔር ግን ህመምን ከነሰንኮፉ መንቀል ይችላል። ክብርና ምስጋና ለስሙ ይሁን። ስለዚህ ይጎበኛል። መጠበቅ ነው እና ስምዖንና አቅሌስያ 30 ዓመት ጠብቀዋል። ኢያቄምና ሐና እስከ እርጅና እስከ ሽምግልና ልጅ ለምነውታል። እግዚአብሔር መለመን ብቻ አይደለም ብትሰጠን እሷ ማኅፀነ ለምለም በመሆኗ እኛ በቤታችን ደስ ብሎን እንኖራለን። የምትሰጠንን ሴት ልጅ ግን ለቤተ መቅደስ ብፅዓት አድርገን እንሰጣለን። ትሁት ታዛዥ፣ የምትላክ የምትፈትን ውሃ ምጥቅም አይቀርታ የምታገለግል ትሆናለች። መቅደሱን የምታዘዳ ትሆናለች። ያንተ ባሪያ ያንተ ገረድ ትሆናለች። ያንተ አሽከር ትሆናለች። እኛ ግን ወልደው ለእግዚአብሔር ቤት ሰጡ ብቻ እንባል። ነቀፌታችን ከኛ ይራቅ። መታማታችንን አስወግድ። የጣት መጠቋቆሚያ፣ የጥርስ ማፋጫ፣ የከንፈር መምጠጫ ከመሆን አድነን። ሐሜታችንን ከላያችን ላይ አንሳለን። ከጀርባ የሚነገረው ስለኛ እየቆረቆረን ተጨንቀን ልንሞት ነው። ወደፊት እንዳናይ የጀርባው እያሳከከን ነው። ጌታ ሆይ አንድ ልጅ ስጠን ያንተ ትሆናል። ረከቡ ወለተ ተሳሰሰ ዲጌጋያ አልቅሰው ለምነው እግዚአብሔር ደጅ ጠኑት። መከራን የምታስወግድ የዓለም የዛም ቤት ሐዘን ብቻ አይደለም። ልጅ ሲወለድ እናቲቱን ደስ ያሰኛታል። ምጡ ሲያልፍ አፏን በደስታ ይሞላል፣ ፊቷን በሳቅ ያፈካል። ወላጅም ደስ ይለዋል። የወገቡ ጅማቶች የተፈታቱት ይጠብቃሉ። አንገቱን የደፋው ደስ ይለዋል። ባለቤት ወልዳለች ሲባል ልጅ ሲወለድ ቤት ደስ ይለዋል። ቤት በእልልታ ክልት ይላል።
ትልቅ አዲስ ትውልድ እግዚአብሔር ሥራ እዛ ቤት ተከናውኗል። እዛ ቤት ውስጥ እግዚአብሔር አለና ደስ ይላል። በዚህ ምክንያት ሰው እግዚአብሔርን ያመሰግነዋል። እናም ለዚህ ምስጋና እንዲነሳሱ እግዚአብሔር ሲሰማ ታሪክን እንደ አዲስ ይቀይራል። ስለዚህ ለዚህ የማይጓጓ ማን አለ? ጓጉተው ነበር። እስከ መጨረሻው ግን አላቋረጡም። ጸለዩ። የምንም ነገር ይቸግረን እግዚአብሔር ታሪክ ይቀይራል። ስሙ የተመሰገነ ይሁን። ሰዎች አንድን ሁለት ያደርጋሉ። ሁለትን ነግደውም አትርፈውም ዘርተውም ምን አድርገውም አባስተውም 2 3 4 ያደርጋሉ። ምንምነትን ሙሉ ማድረግ የሚችል ማን ብቻ ነው ወገኖች? እግዚአብሔር ብቻ። ሁሉም ነገር ካለቀ በኋላ እግዚአብሔር መስራት ይጀምራል። የሰው ፕሮጀክት በበቃኝ ከተቋረጠ በኋላ እግዚአብሔር በአዲስ መስራት ይጀምራል። ብዙ ጊዜ እነሱ በቃ ዋጋ የላቸውም ተብሎ ሲዘጋ አዲስ ያደርገናል፣ ሲሰጠን ደግሞ አዲስ ይሰጠናል። አቡነ ኢየሱስ ሞዐን የሚያክል ማን ተገኘ በዛ ዘመን? በኢትዮጵያ ታሪክ ውስጥ ትልቁን በረከት ያሰጡ ወላጆቻቸው ልጃቸው ተሰቃይተዋል ነው የሚለው መጽሐፍ። ገብረ መንፈስ ቅዱስ የሚያክል መች ተገኘ በዛ ዘመን? ወላጆቻቸው 30 ዓመት ሙሉ አልቅሰዋል። ሁሉም አባቶቻችን ዘግይተው ነው ልጅ ያገኙት። ቅዱሳን የተገኙ ቅዱሳን ተዘግይቶ በመዘግየት የተገኙ ናቸው። የኛ ጌታ ቢዘገይም የሚቀድመው የለም። የመጨረሻው ደራሽ እንባን አባሽ፣ የመጨረሻው ደራሽ ከሁሉ የበለጠ ካሽ የሚክስ ከሱ በላይ ማን አለ? የሰራዊት ጌታ እግዚአብሔርም ይላል እንባን ሁሉ ከዓይኖቻችሁ ላይ ያብሳል። እያመለክ ነው ከኖርን ደጅ ከጠና ነው ያለማቋረጥ ማጣታችንን ረዥም ዘመን አታስቡ፣ በረከታችሁን ቁጠሩ። እንዲሁ መኖር የተአምር ነው። አይኑረኝ አንተ ካለኝ ይበቃኛል በሉት፣ ይጨመርላቸዋል። ላለው ምንድን ነው የሚለው መጽሐፍ? ይጨመርለታል። ያለው ምንድን ነው? ምስጋና ላለው ተመስገን ተመስገን የሚል ላለው ይጨመርለታል ይላለው። መዝሙር ላለው፣ ቅኔ ላለው፣ ምስጋና ላለው፣ ውዳሴ ላለው፣ ስባሄ ላለው ይጨመርለታል። እንዲጨመርላችሁ አመስግኑ። ሲያመሰግን ሰው ይጨመርለታል። ያለማቋረጥ አመስግኑ። አይኩትዎ በእንተ ኩሉ ነው። ተፈስሑ በኩሉ ጊዜ ወጸልዩ ወትረ። አይኩትዎ በእንተ ኩሉ ነው። አይኩትዎ ለእግዚአብሔር በእንተ ኩሉ ዘገባ። ስለ ስራው ስለ ማጣታችሁ ደስ ይበላችሁ፣ ቁጠሩት በረከታችሁን። ሰይጣን አዳምና ሔዋን ጋር መጥቶና ሔዋንን ምንድን ነው ያላቸው? እግዚአብሔር ምን ከለከላችሁ ነው ያላቸው። ምን ሰጣችሁ ቢላቸው ይከስር ነበር። ማጣትን የሚያስታውስ ሰይጣን ነው። በረከት የሚያስቆጥር ግን እግዚአብሔር ነው። ስለዚህ የተደረገልንን ብቻ ከቆጠርን ለዲያብሎስ ጊዜ አይኖረንም። ወኢትሃብዎ ፍኖተ ለሰይጣን ተምዑ ወኢትአብሱ። ተቆጡ፣ በማጣታችሁ አልቅሱ፣ ነገር ግን ኃጢአት እንዳትሰሩ። ቁጣችሁ ያጣችሁትን ለማግኘት የምታለቅሱበት የመጎዳታችሁ ምልክት ማሳያ ይሁን እንጂ ተምዑ ወኢትአብሱ፣ ተቆጡ እንዳትበድሉ። ወዘእንበለ ይርብ ፀሐይ አቁሩ ማዕተክሙ፣ በቁጣችሁ ፀሐይ እንዳይጠልቅ ተመስገን አንተ ትበልጥብኛለህ በሉ። ወኢትሃብዎ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት። በማጣታችሁ ረጅም ሰዓት መታላዝኑ አትሆኑ። ሰይጣን በመማረር ውስጥ ይገባና እግዚአብሔርን ያስክዳል። ማይተብ ያላለን አንገት ይቀነጥሳል። ከዚህ ይሰውረን መድኃኔዓለም። ስለዚህ ጸንተው የጠበቁ ያገኛሉ። ኢያቄምና ሐና ጸንተው ነው የጠበቁት። ስለዚህ ነው እነዚህ አረጋውያን ለምነው ያገኟት። ለእኛ መድኃኒት ሆነች አለ ደራሲው። ለወንጌላውያን ኩልነ ዘኮነተነ ምስካየ፣ ለወንጌላውያን ለሁላችን መጠጊያ ሆነችን፣ ልዩ ስጦታችን ሆነች። ያን ዛሬ የተሰበሰብነው በእመቤታችን ነው። የምንሰብከው ክርስቶስ ነው። የምንቀድሰው ኢየሱስን ነው። የምንበላው የእርሱን ሥጋና ደም ነው። እሱ የተገኘው ከድንግል ማርያም ነው። ከማርያም የተወለደውን መድኃኒት እናመልከዋለን። መድኃኒት የወለደችንን እናከብራታለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ናቲ ይደሉ ክብር ወስብሐት ወለወልድ አምልኮ ወስግደት። ይህ ብቻ በቂ ነው። በነገረ መለኮት አስተምህሩ። የነገረ መለኮት ሊቃውንት ስለ እመቤታችንና ስለ ክርስቶስ ምን ትላላችሁ ሲሏችሁ ይህንን በሉ ይላሉ። ናቲ ይደሉ ክብር ወስብሐት፣ ለእሷ ክብርና ምስጋና ይገባታል። ወለወልድ አምልኮ ወስግደት፣ ለልጇ ግን አምልኮትና ምስጋና ስግደት ይገባዋል። የሚመለክ እሱ ነው። የሰማይና ምድር ፈጣሪ እሱ ነው። የማይወሰነውን ስለወሰነች፣ የማይቻለውን ስለቻለች ለወንጌላውያን ኩልነ ዘኮነተነ ምስካየ፣ ለወንጌላውያን ለሁላችን መጠጊያ ሆነች ይልና ኢያቄም ወሐና ወለዱ ሰማየ። ኢያቄምና ሐና ሰማይን ወለዱ። ወሰማዩ ሙኒ አስረቀት ፀሐየ፣ ያቺ ሰማይ ደግሞ ፀሐይ አወጣች። ማርያም በምድር ላይ ያለችው ሰማይ ናት። ኮንኪ ዳግሚተ ሰማይ ዲበ ምድር
ኦ ወላዲተ አምላክ ዘእንበለ ርኩስ ሰረቀ ለነ እምኔት ፀሐይ ጽድቅ ይላታል አባ ኤፍሬም ሶርያዊ። በምድር ላይ ያለች ሰማይ ወይ ያለ ርኩሰት አምላክን ወለድሽልን፣ እውነተኛ ፀሐይ ካንቺ ወጣ። አማናዊ ፀሐይ ለበረደው ዓለም የሚያሞቅ ለጨለመው ዓለም የሚያበራ ብርሃነ ጽድቅ ያበረ ለኩሉ ሰብ ዘይመጽእ ውስተ ዓለም ለሰው ሁሉ የሚያበራው ብርሃን ወደ ዓለም የመጣው በእመቤታችን ማኅፀን ነው። ማርያም እሷ ናት ያንን ፀሐይ ለማውጣት የምትችል የቻለች ሰማይ። ሌሎች ሰማዮች አይችሉትም። ይሄ የምናየው ሰማይ እንኳን እሱን ሊያወጣው አይችልም። ድንግል በምድር ላይ ያለች ሰማይ ከሰማይ የምትበልጠው ነች። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ኢያቄምና ሐና ለምነው ልጅ አገኙ። ያገኙት ግን ሰማይን ነው አለ ለራሱ። ስለዚህ ሰማይ ከእመቤታችን እመቤታችን ሰማይ ፀሐይ ኢየሱስን የምትወልደው ሰማይ ግንቦት 1 ቀን በሊባኖስ ተራራ ላይ ተወለደች። ደስ ይበላችሁ። እግዚአብሔር የተመሰገነ ይሁን። በደንብ ልልበሉ ቃላችሁ 3 ዓመት እመቤታችን ቅድስት ድንግል ማርያም 3 ዓመት ከወላጆቿ ጋር ኖረች። ልጅ 3 ዓመት ሲሞላው ለወላጆቹ ምን አይነት ጣፋጭ እናትና ልጅ አባትና ልጅ ምን አይነት ነገር የሚያጣጥሙበት ሰዓት እንደሆነ ታውቃላችሁ። ትዝ አላቸው። ብፅዓት አድርገው ሊሰጡ በቃ አሁን በትክክል ምግብ ቢሰጧት አንስታ የምትበላ ራሷን መምራት የምትችል እንደ ልጅ በጥቂት ጥበቃ መኖር የምትችል ስለሆነች አሁን ትሰጥ ተባለች። ከወላጆቿ ያልተለየች ሕፃን በመጨረሻ ዘመን የተገኘች ንዕድ ክብርት ከፀሐይ 7 እጅ የምታበራ በመወለዷ ታላላቅ ታምራት የተገለጠ እሷን ማጣት በቤት ውስጥ ምን ያህል ከባድ እንደሆነ ቢያውቁም ቆይተው ደጅ የጠኑት እግዚአብሔር አላሳፈራቸውም እና ምስጋናቸውን ለማቅረብ እነሆ የሰጠህንን ሰጠንህ ብለው ሊሰጡት ወደ ቤተ መቅደስ ይዘዋት ገቡ። ያ ቀን ታኅሳስ 3 ቀን ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ታኅሳስ 3 ቀን በቤተ ክርስቲያናችን በዓታ ለማርያም ተባለ። በዓታ ማለት መግባቷን ነው የሚጠቅሰው። ቦአት ሲል ገባች ነው። ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት። ኢየሱስ ወደ አይሁድ ምኵራብ ቤት ገባና ወደ አይሁድ ጸሎት ቤት ገባና የሃይማኖትን ቃል አስተማራቸው እንደሚለው ለእመቤታችን በዓታ ይባላል። በዓታ ለማርያም የገባችበት ወደ ቤተ መቅደስ ማለት ነው። መቅደሷ ወደ መቅደስ የገባችበት እውነተኛዋ የማትፈርሰዋ መቅደስ ወደ ጊዜያዊ መቅደስ ገባች። ከዛ የሁላችንን ሕይወት የሚቀድሰውን ቅዱሱን እግዚአብሔር ልትጸንስ ቅድስተ ቅዱሳኗ በማኅፀኗ ቅዱሳንን የሚቀድሰውን እውነተኛውን አምላክ የምትወልደዋ መቅደስ ወደ መቅደስ ገባች። ክብርና ምስጋና ለአምላካችን ነው። የስለት ልጅ ነበረችና መጽሐፍ እንደሚናገረው ልመናዋ ክብሯ በእኛ ለዘላለም በሆነ የተደረብንና በዚች ቀን ታኅሳስ 3 እመቤታችን ወደ ቤተ መቅደስ ገባች። የስለት ልጅ ነበረችና የምን ልጅ ነበረችና? የስለት ልጅ ጸኒያ ጸናዕክዎ ብሎ ዳዊት ደግሞ ያገኟት ነበረችና እግዚአብሔርን ተማጽነው ለምነው ያገኟት ነበረችና ስለዚህ እነዚህ አማኞች ለምስክርነት ወደ ቤተ መቅደስ ሄዱ። ስለቴ ሰመረ እሰይ ሊሉ ነግሬው ነበር። ለመድኃኔዓለም ለእግዚአብሔር ነግሬው ነበረ እሰይ ስለቴ ሰመረ እንሌለ ለቅዱስ ሚካኤል ነግሬ ነበር። ምስክርነት እኮ ነው፣ መዝሙር ብቻ አይምሰላችሁ። ስለዚህ ስለታችን ሰመረ፣ እነሆ እንሰጣለን አሉ። ካህኑ ሕዝብ ሰብስቦ ያስተምር ነበር። ዘካርያስ ሊቀ ካህናቱ የኦሪቱ መምህር ታማኙ ትሑቱ ካህን። ከዚያ ምን እናደርጋለን እንዴ ይህችን ሕፃን ልጅ ተረክበን አሁን ምንድን ነው የምናበላት እያሉ ማሰብ ጀመሩ። ገና ተናግረው ሳይጨርሱ ዛሬ እሱም ዓመተ ክብሩ ሆኖ የሚከበረው መጋቤ ድንግል የተባለው አማናዊው የእግዚአብሔር አገልጋይ ብርሃናዊ መልአክ ክንፎቹን ዘርግቶ መጣ። ቅዱስ ፋኑኤል ክብርና ምስጋና ለስሙ ይሁን። ወደ ናታን ይደሎሙ ክብር ነው። ለቅኖች ለመልካሞች ለአገልጋዮች ምስጋና ይገባልና ለፋኑኤል ምስጋና ይገባዋል። ክብርና ምስጋና ይድረስ። እግዚአብሔር መልአክ መልስ ሊመልስ መጣ። እግዚአብሔር መልስ አለው። እሱን የተጠጉ አያፍሩም። ለጥያቄዎቻችን ሁሉ መልስ የምንሻ ከሆነ ወደ እግዚአብሔር እንቅረብ። እሱ ነው ጨለማውን የሚያበራ። ቅረቡ ኀቤሁ ያበርለክሙ፣ ወደ እርሱ ቅረቡ ያበራላችኋል። የማያሳፍር እግዚአብሔር ጨለማውን ያበራል። እንዴት ይሆን ብለሽ አትጨነቂ፣ ከአንቺ በላይ ላንቺ የሚያስብልሽ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይልና እርሱ ስለ እናንተ ያስባል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እሱ ስለኛ ያስባል። እንዴት እሆናለሁ አትበሉ፣ እግዚአብሔር ለኛ ያስባል። የቅንነት መነሳት ይኑረን፣ የቀረውን እግዚአብሔር ይመልሳል። ጠቢቡ ሰሎሞን የልብ መዘጋጀት ከሰው ነው አለ። መልሱ ግን ከማን ነው? ከእግዚአብሔር ነው። እግዚአብሔር ይመልሳል። በጎ አስቡ፣ የቀረውን እግዚአብሔር ይሞላል።
የልብ መዘጋጀት ከሰው ወደ መቃብሩ ስፍራ የሚሄዱት ቅዱሳት አንስት ክርስቶስን በመቃብር ውስጥ እንደሚያገኙት እርግጠኛ ነበሩ። ስለ ትንሣኤው የነገራቸውን ረስተውታል። ሽቶ እንድንቀባው ሥጋውን አሉ። ድንጋዩን ማን ያንከባልልልናል? ግድ የለም መቃብሩ ባዶ ነው። ድንጋዩ ባይንከባልልም መቃብሩ ባዶ ነው። መግነዝ ክፈቱልኝ፣ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የእኛ ጌታ ተነስቷል። ክብርና ምስጋና ለስሙ ይሁን። ሞት አያስቀረውም፣ መቃብር አያግደውም። ትንሣኤው ተነስቷል። እዛ ሲደርሱ መልአኩ ድንጋዩን አንከባሎ ተቀመጠ። ማን ያንከባልልልናል ያላችሁ? ታው ይሄው ድንጋዩ ይንከባለል፣ ግን ይሄ ለእናንተ አይሆንም። ሕያው ሙታን መካከል የለም፣ ተነስቷል። ከቤታችሁ እሱን ፍለጋ ስትነሱ ጥሩ ነው፣ አትፍሩ። የተሰቀለውን ነው የምትፈልጉት፣ ግን እዚህ የለም። ቦታውን አሳያችኋለሁ። አሁን ተመልከቱ። በእያንዳንዳችሁ ልብ ውስጥ ክርስቶስ በትንሣኤው ከብሮ አለ። ባዶ ነው መቃብሩ አላቸው። ቸር ያሰማን መድኃኔዓለም ነውላቸው፣ የቸርነት ባለቤት እግዚአብሔር። ስለዚህ እግዚአብሔር ስንነሳ ይጨርሰዋል። ከእኛ የሚጠበቀው መነሳት። እንዴት አደርገዋለሁ ብላችሁ አትጨነቁ። ምን እናበላታለን ብሎ ሳይጨርሱ የእግዚአብሔር መልአክ ክንፉን ዘርግቶ መጣ። ፋኑኤል ይሄ ነገር ለእኔ ነው አለ ሊቀ ካህናቱ። ረጅም ዓመት ያገለገልኩበት ተመልከቱ ምዕመናን፣ የአገልግሎቴ ውጤት መቼም ጥሩ ነገር መጀመሪያ ለእኔ ነው ማለታችን አይቀርም። እናም ቀረበ፣ መልአኩ ወደ ላይ ተመለሰ ይላል። ከሕዝቡም እያንዳንዱ እየተነሱ ቀረቡ። ኢያቄምና ሐናም ሳይቀሩ ቀረቡ። የተመረጠችዋ መጨረሻ ላይ ተጠራች። የእግዚአብሔር ሥራ አይታወቅምና አለ በዚህ ቀን እስኪ ምናልባት ሕፃኗን እናስጠጋት አለ መልአኩ ቅዱስ ፋኑኤል። ሕፃኗ እናቷን እየተከተለች ትሄድ ነበር ይላል ስንክሳሩ። እናቲቱ ሐና እመቤታችንን አስቀምጣት ስትመለስ ሕፃኗ እናቷን ስትከተል መልአኩ ረቡ መሬት ላይ ወረደና በክንፎቹ ጋርዶ ህብስተ አኮቴት ጽዋ በረከት ሰጣት። የጌታዬ እናት ሆይ ፀሐይ አስመታውሽ ብሎ እጅ ነሳ ይላል መጽሐፉ። ወደ ላይ በረረ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ድንግሎይ አኮ ህብስተ ምድራዊ ዘተሴሰይኪ አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ። ከምድር ያለ እንጀራ የበላሽ አይደለሽም፣ ከሰማይ የወጣውን ከሰማይ ሰማያት የተዘጋጀውን የሕይወት እንጀራ። አኮ ስቴ ምድራዊ ዘተሰጠይኪ ኦ ድንግል ይላል። አላ ስቴ ሰማያዊ እምሰማየ ሰማያት ዘተቀዳ፣ ከሰማየ ሰማያት የተቀዳውን የሕይወት መጠጥ ጠጣሽ እንጂ። በዚህ ቀን የተጀመረው የእመቤታችን መመገብ በቤተ መቅደስ ቀጠለ። ምድራዊ ህብስት አልተመገበችም፣ ምድራዊ እንጀራ አልበላችም። ምድራዊ ሕይወት የለም፣ ግን በምድር ላይ ሆና ሰማይ ናት የምንላት ለዚህ ነው። ስሟ ለዘላለም የተመሰገነ ይሁን። ዛሬ መቅደሷ መቅደስ የገባችበት፣ የእንጀራ ቤቷ የሰማይ እንጀራ የበላችበት፣ የሰማዩ መና የሕይወት እንጀራ ክርስቶስ አምላካችን እግዚአብሔር ለሁላችን ሕይወት ሊሆን እሱ በቤቱ ያሳደጋትን እናቱን የፈጠራትን ከእሷ ሊወለድ የመረጠበት ነው። ስለዚህ ዛሬ መቅደሷ ወደ መቅደስ ገባች። ስለት ሰሚዋ የስለት ልጅ ሆና ተገኘች። ከዚህ በኋላ እሷ የስለት ልጅ ብቻ አይደለችም፣ ስለታችንን የምትሰማ እናታችን ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ዛሬ እናታችን መቅደስ ገባችልን፣ እኛን በዚህ መቅደስ ሰበሰበችን። ለወንጌላውያን ኩልነ ዘኮነተነ ምስካየ፣ ለመሰብሰባችን ምክንያት ሆነችን። ለምን? መድኃኒት ክርስቶስን ወለደችው። አንዱ ስለ ሁሉ ሞተ፣ ሁሉም ስለ እርሱ ሞትን የማይፈሩ ሆነው ይሰበሰቡ ዘንድ የአዲስ ኪዳናው መቅደስ በክርስቶስ ደም ተዋጀች። ሥጋና ደሙን ከሰማይ ይዞ አልመጣም፣ ሌላ ሥጋ ይዞ ከሰማይ አልመጣም። ስለዚህ መድኃኒታችን ኢየሱስ ክርስቶስ ይህንን ትልቅ በረከት ለሁላችን ያለበሰበት ነው። ባህሉን በዓለ ፍስሐ ያደርገልን። እመቤታችን ብዙ መናገር እንችላለን፣ ግን አሁን ታቦተ ሕጉ ከመንበረ ክብሩ ወጥቶኛ የሚባርክበት የበዓሉ ትዕይንት ክስተቱ፣ እያንዳንዱ አገልግሎቱ፣ ማህሌቱ፣ ዝማሬው፣ ወረብ ሁሉ ይህንን ቀለም የያዘ ነውና ባጭሩ መቅደሷ ወደ መቅደስ የገባችበት፣ የማትፈርሰዋ መቅደስ የሁላችንም መማፀኛ ከተማችን የሆነችበት፣ እሷን ያዩ ሁሉ እንደሚድኑ በረከት የተገኘበት ነው። በወንጌል ታሪክ ውስጥ ከእሷ የተወለደው ክርስቶስ ኢየሱስ የመጀመሪያ ስራውን የሰራው ሁላችሁም እንደምታውቁት በቃና ዘገሊላ ነው። ስራውን በእናቱ ትእዛዝ ጀምሯል። ሲወለድ እናቱን አየ፣ ሲሞትም መጨረሻ ላይ ያየው የእናቱን መልክ ነው። የልጁን መልክ የምንመስለው የልጁ መልክ ከእናቱ የወሰደው ነው። ለእግዚአብሔርሰ አልቦ ዘርእዮ ነው። እግዚአብሔርን ያየው አንድ ሰው እንኳ የለም። በአባቱ እቅፍ ያለ አንዱ ልጁ እርሱ ተረከው ይላል። በአባቱ እቅፍ ያለው የልጁ መልክ ከማርያም የነሳው መልክ ነው። የእመቤታችን መልክ እንደ አምላክ መልክ ነው። ትውልድ ሁሉ የተፈጠረው እሷ ለማመስገን ነው ማለት ያንን መልክ ተቀርጾ ለመኖር ተፈጥረናልና የእመቤታችን ክብርና ምስጋና በረከቷ አማላጅነቷ ከሁላችን ጋር ይሁን።
እንግዲህ እቺ ወደ መቅደስ የገባችው ስለት ሰማያዊ ስለት ልጅ በዚህ ዓለም ላይ የኖረችው 64 ዓመት ነው። ለማጠቃለል 3 ዓመት ከእናት ከአባቷ ጋር 12 ዓመት በቤተ መቅደስ ጌታን ጸንሳ 9 ወር ከዚያ በኋላ ከጌታ ጋር 33 ዓመት ከ3 ወር 9 ወሩን ስጨምረው 3 ወሩ 12 ይመጣል 49 ዓመት። ዮሐንስ በመስቀሉ ግርጌ ተቀበላት 15 ዓመት በዮሐንስ ቤት ኖራለች። 64 ዓመት ስትኖር በ49 ዓመተ ምህረት ጥር 21 ቀን አርፋለች። ከዚያ ነሐሴ 14 ቀን ተከብራለች። ነሐሴ 16 ተነስታለች። የእኛ እናት ዛሬ መቅደስ የገባችው ሕፃን ተነስታ አርጋለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሰላም በዓል ያደርግልን። የዚህ ሁሉ መነሻው ወላጆቿ ጸንተው እግዚአብሔርን የለመኑበት መንገድ እግዚአብሔር ከዓለም አስቀድሞ እርሷን የመረጠበት ነበረት በሕሊና አምላክ ይላል። አስቀድሞም ቅድመ ዓለም የነበረች ከዘላለም ዘመናት በፊት ሁላችን በሕሊና አምላክ አለን። እሷ በእናትነት አለ። የተቤዠን የወደደን ለዚህ ቅዱስ አጠራር የጠራን የመረጠን እግዚአብሔር ነውና ይላል ቅዱስ ጳውሎስ። ይህንን ጸጋ ይላል በክርስቶስ ኢየሱስ ከዘላለም ዘመናት በፊት ተሰጠን ይላል። ከመፈጠራችን በፊት ወንጌላውያን እንድንሆን ተሰጥቶናል። ከመፈጠራችን በፊት ከዘላለም ዘመናት በፊት ኦርቶዶክሳውያን ሆነን እንድንኖር ቀድሞ ተሰጥቶናል። ቅዱስ ጳውሎስ እንደሚለው ከዘላለም ዘመናት በፊት ድንግል ማርያም በሕሊና አምላክ የትውልዱ የመዳን ምክንያት ሆና ተሰጥታለች። ዛሬ የሰው ልደት ሲከበር ምን ያህል እንደሚደምቅ ታውቃላችሁ። የእግዚአብሔር እናት መቅደስ የገባችበት ወላጆቿ እሰይ ስለት የሰመረ ያሉበት እኛ ደግሞ ስለታችንን ለሷ የምናስገባበት ቀን ነው። እጆቻችንን ይባርክልን። ልጆቻችንን በመቅደሱ የሚያውቁ ያድርግልን። እኛም የክርስትናው መዓዛ አይለየን። ወስብሐት ለእግዚአብሔር።